ስለምን ትጨነቃላችሁ? ዛሬ የጭንቀታችሁን ምክንያትና በትክክለኛው መንገድ ጭንቀታችሁን እንዴት ማስወገድ እንደምትችሉ ትክክለኛ ዕውቀትን አጋራችኋለሁ። መጀመሪያ በውስጣችሁ ውስጥ መጥፎ ስሜት ካለ ፍርሃት፣ ራስን መጥላት፣ አንዳንዴ ከሜዳ ተነስቶ ውስጣችሁ መወጠር፣ ካልጋ ለመነሳት መታገል፣ አንዳንዴ የሚያነጫነጫችሁ ልጆቻችሁ ላይ ሰዎች ላይ እንድትጮው የሚያደርግ ውስጣዊ መጥፎ ስሜት ካለ እሱ የህይወታችሁ ትልቁ ችግር እንደሆነ ተገንዘቡ። ሰዎች ስሜታዊ ፍጥረቶች ነን። ጥሩ ስሜት የሚሰጠንን እንፈልጋለን፣ መጥፎ ስሜት የሚሰጠንን ነገር እንሸሻለን። ስሜት ምንድነው ብላችሁ መጠየቅ ስትጀምሩ በስሜታችሁ ላይ ትሰለጥናላችሁ። በስሜቱ ላይ የሰለጠነ ሰው ስነ ምግባር ይኖረዋል፣ መንፈሳዊ ይሆናል፣ ነገሮችን በብልሃት የማስተዋል አቅሙ እያደገ ይመጣል፣ ከህይወት የሚፈልገውን ነገር ያገኛል፣ ትዳሩ ይስማማል፣ ስራ ቦታው ላይ ፍሬን ያፈራል፣ ከእግዚአብሔር ጋር ያለውም ግንኙነት እየተስተካከለ ይመጣል። ስሜት ማለት ሰውነታችን ውስጥ ያለ በእኛ ውስጥ የሚፈጠር ከኛ ውስጥ የሚወጣ ኬሚካል ሆርሞን ነው። ስሜት ማለት ከመንፈሳዊው ዓለም ጋር ካገናኘን ከሐሳብ ዘንድ የሚመነጭ ውስጣዊ ኢነርጂ ነው። ኢሞሽን ኢነርጂ ኢን ሞሽን ብለው አንዳንድ ሰዎች ያብራሩታል። የችግሮች ሁሉ ምክንያት መጥፎ ስሜት ነው። ለምሳሌ ሱስ ውስጥ ያለ ሰው ቢኖር መጀመሪያ ለምን ወደ ሱሱ ሄደ? ለምን ወደ ሽሻው ሄደ? ለምን ወደ መጠጡ ሄደ? ለምን ወደ ቁማሩ ሄደ ሲባል መጀመሪያ ባለበት ቦታ በውስጡ ጥሩ ስሜት ስለሌለ፣ ስሜቱ ስለተረበሸ፣ አውት ኦፍ ባላንስ ስለሆነ ለውስጣዊ ችግር ውጫዊ ሲጋራ፣ ውጫዊ ቡና፣ ውጫዊ ዝሙት፣ ውጫዊ መጠጥ፣ ውጫዊ ልብስ፣ ውጫዊ ሰው፣ ውጫዊ በትዳር ላይ ሌላ ነገር መደረብ መፍትሄ ነው። ይሄን ባደረግ ውስጤ ላይ ያለው ስሜት ይስተካከልልኛል ብሎ ነው ወደ ሱሱ ሄደው እንጂ ማንም ሰው ሱሱን ፈልጎ አይሄድም። ስሜቱን ስላልፈለገው ነው። በእርግጥ እነዚህ ሱሶች በጊዜያዊ ደረጃ ስሜታችንን ሊያረጋጉት ይችላሉ። ግን ነገ ተመልሶ ስሜቱ አድጎና በስቶ ተመልሶ ይመጣል። ስለዚህ የመጀመሪያው ስቴፕ ስሜቱን መረዳት መቻል አለብን። እውነት ከሱስ የጸዳ የህሊና ጸጸት ውስጥ የማይጨምረኝ፣ ከአምላኬ ጋር የማያጋጨኝ፣ ጤናዬን፣ ማህበራዊ ህይወቴን የማይጎዳ ስሜቴን የሚያስተካክልበት መንገድ አለ ወይ ብላችሁ ማሰብ ከቻላችሁ በጣም በርካታ መንገዶች አሉ። መጀመሪያ ስሜት ከየት ነው የሚመነጨው? ብዙ ሳይንቲስቶች፣ ብዙ ሰዎች፣ ብዙ መምህራን የተለያዩ መላምቶችን ይሰጣሉ። ግን አብዛኞቹ የሚስማሙት በጥናትም የተረጋገጠው አብዛኛው ከ90% በላይ የስሜታችን ምክንያት ሐሳባችን፣ አእምሯችን የሚያስባቸው ሐሳቦች በሰውነታችን ውስጥ ከሚያስባቸው ሐሳቦች ጋር አብረው የሚሄዱ ስሜቶችን ይፈጥራሉ። አጠር ሳረግላችሁ መጥፎ ሐሳቦችን የሚያስብ ሰው፣ ስለ ነገ ጨለማ ሐሳብ ያለው ሰው፣ ሰዎች አይወድኝም ብሎ የሚያስብ ሰው፣ ሀገሬ ክፉ ናት ብሎ የሚያስብ ሰው፣ ቤተሰቦቼ ጠልተውኛል፣ እግዚአብሔር አየኝም ብሎ የሚያስብ ሰው እንደዚህ ካሉ አሉታዊ ሐሳቦች ጋር አብረው የሚሄዱ ስሜቶችን ኬሚካሎቹ ማመንጨት ይጀምራሉ፣ ወይም ግላንዶቹ ማመንጨት ይጀምራሉ። ሰውነታችን ላይ ወደ 7 የሚጠጉ ግላንዶች አሉ። የነዚህ ግላንዶች ዋነኛ ዓላማ ለኛ መረጃ መስጠት፣ የሚያስፈራ ነገር ስናይ የፍርሃት ስሜት መፍጠር፣
የሚያስደስት ነገር ስናይ የደስታ ስሜት መፍጠር፣ የሚጣፍጥ የምንወደው ምግብ ስናይ እንድንበላው የሚያደርግ የሚያጓጓ ስሜት መፍጠር ነው። ስለዚህ እነዚህ ግላንዶቹ ወደ 7 ናቸው፣ ስሜቱን ይፈጥሩታል ማለት ነው። ስለዚህ ክፉ ሐሳብ የሚያስብ ሰው ክፉ ስሜት ይፈጠርበታል። በተቃራኒው ጥሩ ሐሳብ የሚያስብ፣ ቅን ሐሳብ የሚያስብ፣ ፖዚቲቭ ሐሳብ የሚያስብ አምላክ ይወደኛል፣ ሰዎች ያፈቅሩኛል፣ በአምላክ አምሳል የተፈጠርኩኝ ነኝ፣ ጤና አለኝ፣ በረከት አለኝ፣ አመሰግናለሁ፣ ችግሮችን እቀበላለሁ፣ እኔ ቆንጆ ነኝ፣ እኔ ውብ ነኝ፣ እኔ ተፈላጊ ነኝ፣ እኔ ዓላማ አለኝ እያለ በጎ ሐሳቦችን በአእምሮ የሚያመላልስ ሰው በውስጡ በጎ ስሜቶች ይፈጠራሉ። ሐሳብና ስሜታችንን ወይም ሐሳብና አእምሮና ሰውነታችንን ያገናኙ ኒውሮ ትራንስሚተሮች አሉ። ለምሳሌ እንበልና ክፉ ሐሳብ ብሰድባችሁ ክፉ ነገር ካንደበቴ ቢወጣ ክፉ ነገር አእምሯችሁ ውስጥ ይገባል። ያ ክፉ ሐሳብ ክፉ ስሜት ይፈጥራል። ትቆጣላችሁ፣ ልትደበድቡኝ ወይ ልትመቱኝ ወይ ልትከሱኝ ወይ አንዳች ነገር ታደርጉኛላችሁ። እንዴት ልናደር ቻልኩኝ? እንዴት ልበሳጭ ቻልኩኝ? እንዴት ወንጀል ልሰራ ልገድል ቻልኩኝ? ይሄንኛውን ስቴፕ እንዴት አድርጌ መቆጣጠር እንዳለብኝ ስላላወቅኩኝ ነው ማለት ነው። ስለዚህ ስሜቱ ላይ የሚገዛ ከተማን ከሚገዛ ይበልጣል ይላል ጠቢቡ ሰለሞን። በስሜቱ ላይ የሚገዛ ሰው፣ ስሜቱን የሚቆጣጠር ሰው ከተማን ከሚቆጣጠር ይበልጣል። ለምን ብትሉ ይሄ የመጨረሻ ብልሃትን የሚጠይቅ ወደ ስኬት ከፍታ የሚወስድ ወደ መንፈሳዊነት ልዕልና እናንተን ሊያስገባ የሚችል ትልቅ ጥበብ ነው። እውነት እስቲ ስለ ስሜት ከዚህ ቀደም ተምራችሁ ታውቃላችሁ ወይ? ትምህርት ቤት ይሁን ቤታችሁ ውስጥ ይሁን የሃይማኖት መምህራኖች ይሁኑ አውርተው ነግሯችኋል? ስሜት እንዴት እንደሚፈጠር፣ ምን ያህል ኃያል እንደሆነ፣ ምን ያህል እንደሚጠቅም፣ ምን ያህል እንደሚጎዳ ሰዎች ነግሯችኋል? ካልነገራችሁ አድምጡ። የመጀመሪያው ስቴፕ ብዙዎቻችን የምንጨነቀው በውጫዊ ሁኔታ ይመስለናል። ለቤት ኪራይ በቂ ብር ስለሌለን፣ ባላችን ጠጥቶ ስለሚመጣ፣ ከሀገራችን ስለራቅን፣ ሆስፒታል ስለታመምን ወይም ዘመዳችን ስለታመመ፣ ፍቅረኛ ስለሌለን፣ ልጆች ስላልወለድን ይመስለናል። እነዚህ ነገሮች ምንም ቢያስጨንቁ እንኳ ግን የመጀመሪያው በውስጣችን መጥፎ ስሜት የሚፈጥረው ሁኔታው ሳይሆን ስለ ሁኔታው የምናስበው ሐሳብ ነው። አይገርማችሁ? ስለ ሁኔታው በአእምሯችን የምናስበው ሐሳብ ትክክል ካልሆነ፣ በጎ ካልሆነ በውስጣችን ከፍተኛ የሆነ መጥፎ ስሜትን ይፈጥራል። ልብ በሉ። የትንም ያህል ሁኔታችሁ ክፉ ቢሆንም እንኳ፣ እስር ቤት ብትሆኑም እንኳ፣ ሆስፒታል ብትወርቁም እንኳ፣ ጎዳና ብትለምኑም እንኳ፣ አካውንታችሁ ላይ ምንም ብር ባይኖርም እንኳ አእምሯችሁን እንዴት አድርጋችሁ በጎ ሐሳብን፣ የምስጋና ሐሳብን፣ የቅን ሐሳብን መመገብ እንዳለባችሁ ብታውቁ ሰውነታችሁ ውስጥ ያለው ኬሚካል አሁንም ጥሩ ስሜትን ይፈጥራል። ጥናቶች እንደሚናገሩት ዓለማችን ላይ እውነተኛ ሰላም፣ ደስታ፣ እውነተኛ ነፃነት ያላቸው ሰዎች ብዙ ስልጣን ያላቸው፣ ብዙ ብር ያላቸው፣ ብዙ ዝና ያላቸው ሰዎች አይደሉም። ህይወታቸውን ሲምፕሊ የሚኖሩ ሰዎች ናቸው። እነዛ እናት ይታያቸዋል። እነዛ እናት ወደታች የሚወሩት ምናልባት እንጨት ሊለቅሙ ሊሆን ይችላል እየሄዱ ያሉት። የሚከፍሉት የቤት ኪራይ ላይኖራቸው ይችላል፣ ወይም ደግሞ ትልቅ መኪና ላይኖራቸው ይችላል። የከተማ ውጣ ውረድ፣ ይሄን ለብሼ እዚህ ሰርክ ላይ ሄጄ ቲክቶክ ላይ ፖስትቼ እዚህ ሬስቶራንት ገብቼ ይሄን ልብስ፣ ይሄን ወርቅ፣ ይሄን ዝና አግኝቼ የሚል ምድራዊ ጭንቀት ስለሌላቸው ሐሳባቸው በጣም ትንሽ ነው። እንጨት መልቀም፣ ለባላቸው ምግብ መስራት፣ ውሃ መቅዳት፣ ብዙ ሐሳብ ስለሌለ አእምሯቸው ላይ እኔና እናንተ ተሰደን ብዙ ወርቅ፣ ቤት፣ መኪና ይዘን ያላገኘነውን ደስታ ሊያገኙት ይችላሉ። እንዲሁም ሳይንስ እንደሚናገረው ሰዎች የሚፈልጉትን ነገር ባገኙ ቁጥር ደስታ ከነሱ እየራቀ ይሄዳል። የተሰደዳችሁ ሰዎች አሜሪካ ገብታችሁ፣ ኢሮፕ ገብታችሁ
ልብስ የለበሳችሁ፣ መኪና የነዳችሁ፣ ደህና ቤት የኖራችሁ፣ ያገባችሁ፣ የወለዳችሁ ሰዎች እውነት የስሜት መረባሻችሁ ቀነሰ ወይ? አልቀነሰም። ለዛ እኮ ነው ትልና ብልህ በሚበላበት ደስታችሁን መዝገባችሁን በዛ አታድርጉ ጌታ ኢየሱስ ክርስቶስ ያለው። ለምን ቢባል መኪና ገዝተን ወዲያው ደስታው ይጠፋል። ልብስ ገዝተን ወዲያው ፋሽኑ ያልፋል። ቤት ውስጥ ገብተን በቃ ትንሽ እንደኖርን ሐሳባችን ሌላ ነገር ማሰብ ይጀምራል። አሁን ሁኔታውን ከእናንተ ጋር አልቀይሮ ሐሳባችሁን ግን መቀየር እንደምትችሉ ማስተማር እችላለሁ። እኔ በራሴ ትልቁ የደስታና የሰላም የከፍተኛ መንፈሳዊ ኢነርጂ ሚስጢሬ ምንድነው ካላችሁ ሐሳቤ ነው። ያለኝ መታወቅ አይደለም፣ ያለኝ ቢዝነስ አይደለም፣ በባንክ የሰበሰብኩት ገንዘብ አይደለም፣ ካሜራዎቼ አይደሉም፣ ፎሎወሮቼ ሳይሆኑ እኔ ደስተኛና ሰላም ያለው ሰው የሆንኩት ሐሳቦቼን እንዴት ጸጥ ማድረግ እንዳለብኝ ስለተማርኩኝ በፈለግኩት ሰዓት ሁኔታው የከፋ ቢሆንም እንኳ በጎ ስሜትን መፍጠር እንደምችል ራሴን ለብዙ ከ10 ዓመታት በላይ ራሴን አስተምሬው አንጥቻለሁ። ስለዚህ ስትራቴጂው ምንድን ነው? ይህን መጀመሪያ ፕሪንሲፕል እንረዳው። የእናታችሁ ሞት አይደለም፣ ኢትዮጵያ ውስጥ መኖራችሁ አይደለም፣ የብሔራችሁ መገፋት አይደለም፣ በዋናነት የአእምሯችሁ ሐሳብ ነው። ምክንያቱም እናቱ ሞታበት ተቀብሎ እግዚአብሔር አንተ ፈጥረሃታል፣ አንተ ወስደሃታል፣ አምነሃለሁ እናቴ ከዚህ የምድር ስቃይ በአንተ ቀኝ ከድንግል ማርያም ጎን ቁጭ ብላለች፣ በእነ አብርሃም እቅፍ ውስጥ ናት ያለችው፣ ቅዱስ ሚካኤል ቅዱስ ገብርኤል ባለበት ውስጥ ነው ያለችው ብሎ የሚያስብ ሰው አይጨነቅም። እዚህ ምድር ላይ አልቀበልም፣ እናቴ እንዴት ሞተች? መሞት አልነበረባትም፣ አምላኬም አዳልቷል፣ እኔ እሷን ሳላኖራት ሳላለብሳት ደስታዬን ሰርጌን ሳታይ እናቴን ወስዶብኛል ብሎ የሚያስብ ሰው ወይም የምታስብ ሰው እድሜ ልኳን ስትቃጠል ትኖራለች። አሁን እነዚህ አንድ አይነት ሰዎች ደስታን ያጡት በእናታቸው ሞት ምክንያት ሳይሆን በውስጣቸው ባለመቀበላቸው ምክንያት ነው፣ በሐሳባቸው ምክንያት ነው። የመጀመሪያው ስቴፕ ሐሳብ ስሜትን ይፈጥራል፣ ስሜት ሐሳብን ይፈጥራል። ጥሩ ሐሳቦች ጥሩ ስሜት ይፈጥራሉ፣ ጥሩ ስሜቶች ጥሩ ሐሳብ ይፈጥራሉ። አንዳቸው ከሌላቸው ጋር ይመጋገባሉ። መጥፎ ሐሳቦች መጥፎ ስሜትን ይፈጥራሉ። ሐሳባችን ለእያንዳንዳችን ይለያያል። አንዳንዱ ሰው ከጠዋት ተነስቶ እስከ ማታ አሉታዊ ነው የሚያስበው። ዜና ላይ ሲያይ አሉታዊ ነገር ያያል። ኢብን ስብከት ሳይ የሚተች የሌላውን ሃይማኖት የሚወቅስ እኛን ተበዳይ ኃጢአተኞች እንድንሆን አርጎ እንዲሰማን የሚያደርግ ሰባኪን ነው የሚሰሙት። ከዜና መጥፎ ዜና ነው የሚሰሙት። ስለ ኢትዮጵያ ያላቸው ነገር ጨለማ ነው። በዙሪያቸው ያሉ ሰዎች ጨለምተኞች ናቸው። ብርሃን አይታያቸውም፣ መልካምነት አይታያቸውም፣ ቅንነት አይታያቸውም። የሚታያቸው ነገር በሙሉ ጨለማ ነው ከውጪ። ከውስጥም ደግሞ ለብዙ ዘመናት በአስተዳደጋቸው፣ በኑሯቸው፣ በውሏቸው አሉታዊ ሐሳቦች ስለገቡባቸው እነዚህ ሐሳቦች ከእንቅልፋቸው እንደተነሱ ቀኑን ሙሉ አሉታዊ እያደረጉ ውስጣቸውን ያስጨንቃቸዋል። ውፍ ይላሉ። ሀገር አማን ሆኖ ወንጀል በሌለበት ብር በሞላበት ደህና መኝታ ባለበት በውስጣቸው ያለው የሐሳብ ፓተርን ትክክል ባለመሆኑ ምክንያት እንዲሁ በከንቱ ሲጨነቁ አሉታዊ ስሜት ሲፈጥሩ ይቆያሉ ማለት ነው። አንዳንዶቹ ነቁ የሚባሉት መንፈሳዊ ንቃተ ህሊና ያላቸው የሚባሉት አምላክ ጋር ተገናኝተዋል የሚባሉት ባነኑ የህይወት ዓላማ ገብቷቸዋል የሚባሉት ጠዋት ሲነሱ ከጥርስ መቦረሽ በፊት ምን አይነት ልብስ ልልበስ ከማለት በፊት ምን አይነት ሰዓት ላድርግ ከማለት በፊት ኢቭን ከስራቸው በፊት መጀመሪያ መንፈሳዊ ጥበቃን ይፈልጋል። ሰይጣን የሚያጠቃቸው በሐሳባቸው እንደሆነ ስለሚያውቁ መጀመሪያ ጠዋት እንደተነሱ ከአምላካቸው ጋር በጸሎት በአርምሞ በየሃይማኖታቸው ሄደው ባለው ስርዓት ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኪዳን መርሃ ግብር አለ። እዛ ላይ አምላክ ይወደሳል፣
የሚሰማው ዜማ በጣም ደስ ይላል። አእምሯችሁን ነፍሳችሁን ይጠብቃል። በሙስሊሞችም ብትሄዱ ይኖራል። ሌሊት ተነስተው የሚሰግዱ አሉ። በፕሮቴስታንቶችም ሌሊት ተነስተው ጸሎት የሚያደርጉ ሰዎች አሉ። ዋናው ሚስጥር ምንድነው? አእምሯችሁ ላይ የምስጋና ሐሳብ፣ የብርሃን ሐሳብ፣ የበጎነት ሐሳብ፣ አምላክን የሚመስል የመልካም ሐሳብ መጫን ነው። ከዛስ በጎ ነገር ያነባሉ። በጎ ሰው ጋር በጎ ንግግር ያደርጋሉ። በጎ መጽሐፍ ያያሉ። በጎ ሞቲቬሽን ይሰማሉ። አእምሯቸውን በበጎ ነገር ሲሞሉ ስሜታቸው በጎ መሆን ይጀምራል ማለት ነው። ብር ሳያገኙ፣ የሥራ እድገት ሳይመጣ፣ ሀገር ሳይቀይሩ ባሉበት ቦታ ቅዱስ ጳውሎስ እንዳለው በልባቸው መለወጥ ይታደሳሉ። በዓለም መለወጥ፣ በባንክ መለወጥ፣ በመንግስት መለወጥ፣ በሥራ መለወጥ ሳይሆን በልባቸው መለወጥ ይታደሳሉ። እዚህ ጋር ነው አምላክ የሚደርስላችሁ። አምላክ የሚደርስላችሁ በሐሳብና በስሜታችሁ ስትጠሩት ነው። ሳይንስ አሁን ያረጋግጣል። የሰው ልጆች ከትልቁ ሕይወትን ከፈጠረው እኛ ፈጣሪ ከምንለው መንፈሳዊ ኃይል ጋር በሁለት መንገድ ተገናኝተዋል። ኤሌክትሪካሊና ማግኔቲካሊ። ኤሌክትሪካሊ ሲያስቡ በጣም ጠጠር ያለ ሐሳብ ሲያስቡ ይልካሉ። ልክ አሁን ስልክ እንደምደውለው ማለት ነው። በስሜታቸው ደግሞ ፊልድ ሲያደርጉ ይስባሉ። ኤሌክትሮማግኔቲክ ፊልድ በዙሪያችን አለ፣ ሁሉም ፍጥረት ላይ አለ። አምላክ ለእኔ ለማን ያዘዋል? ያስበውን መልካም ነገር የሚሰጠኝ እኔ ልጁ ይህን ነገር ስጠኝ ብዬ ሌላውን ሐሳብ በሙላት ብቼ ከማማረር ርቄ፣ ከስድብ ርቄ፣ ከኃጢአት ከዝሙት ካልተፈለገ ሐሳብ ርቄ በትኩረት የማስበውን በጎ ሐሳብ ነጥሎ ያደምጠኛል ማለት ነው። ያደምጠኛል። በልቤ ሳምን በእምነቴ ልክ ይባርከኛል። ቸርነቱ ይሄ ነው። የሰው ልጅ የመኖሪያ ተስፋው ይሄ ነው። ሌላ ምንም የለም። ዘመድ ባይኖረው፣ ሰው ባይኖረው፣ ገንዘብ ባይኖረው የሰው ልጅ አምላክ የሰጠውን ፓወርፉል መለኮታዊ ኃይል ተጠቅሞ የፈለገውን ነገር እዚህ ምድር ላይ ከአምላኩ ጋር መፍጠር ይችላል። ይሄ ነገር ብዙዎቻችን አልገባን። ጌታ ኢየሱስ ክርስቶስ ምን አለ? የሰማይ አባታችሁ እንዲያደርግላችሁ የለመናችሁትን ነገር ወይም በሐሳባችሁ የጠየቃችሁትን ነገር በልባችሁ እንደሆነ አድርጋችሁ ብታስቡ ይደረግላችኋል። ብታምኑ። ልብ ስሜት ነው፣ ሐሳብ ነው። ሁለቱ ሲዋሃዱ ያሰባችሁትን ፊል ካደረጋችሁ ሁኔታው ጦርነት ይሁን፣ ሁኔታው በሽታ ይሁን፣ ሁኔታው ችግር ይሁን፣ ሁኔታው ገንዘብ ማጣት ይሁን፣ በአእምሯችሁ ያሰባችሁትን በልባችሁ እንደሆነ አድርጋችሁ ብታምኑ ፈጣሪ ያደርገዋል። የሰናፍጭ ቅንጣት ብታክል እምነት ቢኖራችሁ ማለት ነው። እምነት ቢኖራችሁ ማለት ነው። አሁን የመጨረሻው ፖይንት ላይ እመጣለሁ። በውስጣችን ሐሳብም ስሜትም ተከማችተዋል። ሸክም ይዘን ነው የምንሄደው። እንዴት ነው የምናወጣው? ክፉን በክፉ አትቃወሙ አለ ኢየሱስ ክርስቶስ። ሁኔታው ክፉ ሲሆን ክፉ አታስቡ ማለቱ ነው። ሀገር ላይ ክፉ ሲሆን ክፉ ስሜት አይኑራችሁ ማለት ነው። ሰው ሲጠላችሁ አትጥሉ ማለት ነው። ሲስተሙ ሲበላሽ ተበላሸ እያላችሁ እየየ አትበሉ። ክፉን በክፉ አትቃወሙ። የሚጠሏችሁን ውደዱ፣ የሚረግማችሁን መርቁ፣ ግራችሁ ሲመታ ቀኛችሁን አሳዩ። ምን ማለቱ ነው? የአምላክ መንፈሳዊ ኃይል እንዲመጣ፣ ጽድቅ፣ ሰላምና ደስታ እንዲሰጠን፣ በረከቱን ለእኛ እንዲያድለን መጀመሪያ ከሚሆነው ነገር ጋር መስማማት አለብን። በአንደበታችን ይሄ ሰውዬ ክፉ ነው፣ ይሄ መንግስት መጥፎ ነው፣ ይሄ ሀገር እንደዚህ አድርጎኛል፣ ይሄ አለቃይ እንደዚህ አድርጎኛል፣ ፍቅረኛ እንደዚህ አድርጎኛል የምንል ከሆነ ይሄ ኔጌቲቭ ሐሳብ፣ ይሄ ተበዳይነት፣ ይሄ ክፉ መንፈስ በውስጣችን መጥፎ ነገር እየፈጠረ ይመጣል። ሁሉ ነገር ሞልቶ እየተቃጠልን እንኖራለን ማለት ነው። አንዱ ትልቁ ኃይል የአንደበት ኃይል ነው። በጎ ነገሮችን ማየት የሚወድ ሰው ቢኖር አንደበቱን ይግታ ይላል። አንደበት መግዳት ምንድነው? ክፉ ከማውራት ጥሩ ማውራት፣ ከመሳደብ መመረቅ፣ ከማማረር ማመስገን በአንደበት። እሺ
ባንደበት ይሄን ስታረጉ የውስጣችሁን ዓለም እየተቆጣጠራችሁ ትመጣላችሁ። ዓለም ተነስታችሁ እንድታማሩ ይፈልጋል። ዓለም በማይረባ ሙዚቃ ስሜታችሁ እንዲኮላሽ ይፈልጋል። ዓለም ተዘጋጅቶ ሰይጣን ወታደሮቹን ሰዶ የዓለም ላይ ክፉ ነገራትን እያመጣ ውስጣችሁ እንዲረብሽ ያደርጋል። እናንተ ከመወለዳችሁ በፊት የተዘረጋ ስርዓት ነው ያለው። ለብዙ ሺህ ዘመናት ላለፉት 8000 ዘመናት የሰው ልጆች ይሄን ጥበብ እንዳያውቁ ዓለም ላይ ትልና ብል የሚበላበት ዓለም ላይ እንዲሆኑ አድርጓቸዋል። ስለዚህ የመጀመሪያው ስቴፕ መቀበል ነው ማለት ነው። አእምሯችሁ ማየት አለባችሁ። ልክ ተነስታችሁ ይሄን ፈራሽ ሰውነት እንደምትመለከቱት ይሄን ጠፊ ሰውነት ይሄን መሬት ውስጥ የሚገባ ሰውነት እንደምታዩት ለዚህ ጸጉር እንደምትጨነቁት ለዚህ ጥርሳችሁ ለዚህ ጫማ ልብስ እንደምትጨነቁት የውስጤ ዓለም ምን ይመስላል ብላችሁ ማየት ትችላላችሁ። ወደ ውስጥ መመልከት ትችላላችሁ። ሳይንቲስቶች ሜታ ኮግኒሽን ይሉታል። ብቻ የሰው ልጅ ብቻ ነው ራሱን ማየት የሚችል። ወደ ሐሳቡ አይቶ ምንድነው ማስበው ምንድነው የሚሰማኝ ራሱን አውጥቶ ሰውነቱን አውጥቶ ማየት የሚችል የሰው ልጅ ብቻ ነው። እዩ፣ አትቃወሙት ሐሳባችሁ። ክፉን በክፉ አትቃወሙ። ክፉ ሐሳብ ሲመጣ ወይ ለምን ክፉ መጣ አትበሉ። ተስማሙ፣ ተቀበሉ። መቀበል ማለት ምን ማለት እንደሆነ ልንገራችሁ። መቀበል ማለት የሚሆነውን ነገር እግዚአብሔር ፈቅዶ እንደሚሆን ኢቭን አእምሯችን ባይፈልገው ለእኛ ባይገባንም እኛ ተቆርተናል ብለን ብናስብም ዘመኖቻችን ቢታመሙም ሀገራችን ብትቆስልም ቤተክርስቲያናችን አደጋ ላይ ብትሆንም እግዚአብሔር ስላለ ጠባቂ ስለሆነ ፈቅዶ ነው ይሄን ያደረገው። በጎ ነገር አለ ብሎ በውስጥ መጠበቅ እግዚአብሔር በሀገራችን በስራችን በቤታችን ጣልቃ እንዲገባ ያደርጋል። እናንተ ዝም በሉ እኔ እዋጋለሁ ስለሚል ማለት ነው። ስለዚህ ስትቀበሉ መጀመሪያ ታያላችሁ፣ ትቀበላላችሁ፣ ውስጣችሁ ሰላም ይሞላል። ሁለተኛው ሶስተኛው ይቅርታ የሚባል ነገር አለ። ይቅርታ ትርጉሙ ንስሐ ትርጉሙ ነው ልንገራችሁ። በውስጣችሁ ያዘላችሁትን ክፉ ሐሳብና ስሜት አውጥቶ መጣል ነው። ሸክም እኮ ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ ማለት ሰዎች ባደረጉብን ነገር ምክንያት ሁኔታው በተፈጠረብን ነገር ምክንያት በውስጣችን ያዘልነውን ሸክም እኮ ነው። እርግማን፣ ካርማ እኮ ኔጌቲቭ ኢነርጂ ላውርድላችሁ ነው ፈጣሪ የሚለው። እሱ ግን ይቅር ማለት አለባችሁ። ይቅር ማለት አለባችሁ። የአምላክን በረከት ከፈለጋችሁ፣ እውነተኛ ሰላምን ከፈለጋችሁ በየቀኑ አንዴ ነው አይደል? በየቀኑ ባለማወቅ ምክንያት በቂም በጥላቻ የተመረሰው ሐሳባችንን ማጽዳት ውስጣችንን ማጽዳት መቻል አለብን። ይቅርታ ይባላል። አራተኛው ማመስገን፣ የህይወታችን በጎ ነገር ላይ ማመስገን። ባላችን 90% መጥፎ ሆነ 10% ጥሩ ከሆነ 10% ላይ እናተኩር። ሀገራችን ላይ 98% መጥፎ ሆነ 2% ጥሩ ካለ 2% ላይ እናተኩር። ቤታችን ላይ፣ ኑሯችን ላይ፣ ትዳራችን ላይ፣ ስራ ቦታችን ላይ፣ ስደታችን ላይ ያሉ በጎ ነገሮችን እያየን በዛ እንደሰት እናመስግን። ምን እንደሚሆን ታውቃላችሁ? ላለው ይጨመርለታል። ምንድነው ላለው? አመስጋኝ ነው። እሰይ አምላክ ይላል። አድርገልኛል ለሚል አንተ እኮ ባርከኛል ለሚል አመስግኖ ለያዘ ሰው አምላክ ይጨምርለታል። ከሌለው ላይ ያለው ይወሰዳል። ምን ማለት ነው? ከማያመሰግን ላይ አሁን እንዳመሰግን የተሰጠውም ነገር ይወሰድበታል። አመስግኑ ሰዎች፣ አመስግኑ፣ በጣም አመስግኑ። ውስጣችሁ ሰላም እየሆነ ይመጣል። የመጨረሻው ግን ዓላማ ነው። በጎ ሐሳብ ማሰብ ነው። የትም ቦታ ብትሆኑ፣ ከማንም ጋር ብትሆኑ በጎ ሐሳብን አስቡ። ጥሩ ሐሳብን አስቡ። የአምላክ መገኘትን አስቡ። የምትፈልጉትን ነገር በጣም ጥርት አድርጋችሁ አስቡ። ቴሌቪዥን ውስጥ የምትፈልጉት ነገር ከሌለ አትዩ። ዩቲዩብ ውስጥ የምትፈልጉት ነገር ከሌለ አትዩ። ጓደኞቻችሁ ላይ የምትፈልጉት በጎ ምግባር ዓላማ ከሌለ አትስሟቸው። ዜናው ላይ መልካም ነገር እናንተ መኖር ያለባችሁ ለእናንተ አምላክ እንዲሰጣችሁ ግባት የሚሆናችሁ ነገር ብቻ ነው። ከምታዩትና ከምትሰሙት ምን አድርጉ? ተቆጠቡ። አያችሁ፣ አሁን የማወራው ነገር እኔ እንደማወራው እንድታስቡና ፊል እንድታደርጉ ያደርጋችኋል። ጥሩ ከሆነ ጥሩ ነገር ነው፣ እውነት ነው።
ደስ ይላል እያላችሁ ኮሜንት አደርጋችሁ። እስቲ ሐሳባችሁን ኮሜንት አድርጉ። እስቲ የተሰማችሁን ስሜት ኮሜንት አድርጉ። የማወራው ነገር ውስጥ እውነት ካለ ኮሜንት አድርጉ። ሐሳባችሁን እንወቀው፣ እንማር። ፖዚቲቪቲ ጥሩ መንፈስ በውስጣችሁ ውስጥ ይግባ። አካባቢያችሁን መጠበቅ አለባችሁ። ከምትያዩትና ከምትሰሙት ተቆጠቡ። ምስጉን ነው በኃጢአተኞች መንገድ ያልሄደ፣ ምስጉን ነው በመጥፎ ሰዎች ወንበር ያልተቀመጠ፣ ምስጉን ነው። ለምን? አካባቢውን መርጧል። ምን ይላል? ልቡን በእግዚአብሔር ሐሳብ ላይ ያደርጋል፣ ቀንና ሌሊትም ያስባል ይላል መዝሙረ ዳዊት 1 ላይ አንብቡት። 1 ላይ ቀንና ሌሊት የእግዚአብሔርን ሕግ ያስባል፣ ሜዲቴት ያደርጋል። በወንዝ ዳር እንደተተከለች ፍሬዋን እንደማታቋርጥ ዛፍም ይሆናል። የሚያደርገው ነገር ሁሉ ይከናወንለታል ይላል። የሚያደርገው ነገር በሙሉ ለምን? አካባቢውን መርጧል። ለምን? የእግዚአብሔርን ተፈጥሯዊ ሕጎች ናቹራል ሎዎች ሜዲቴት አድርጎ ደርሶባቸዋል። ክፉን በክፉ አይመልስም። ጥላቻን በጥላቻ አይመልስም። ፍቅርን በልቡ አንግሷል። ሰው ይወዳል። የሰራውን እንደሚያጭድ ያውቃል። የእግዚአብሔር ሕጎች ላይ ሜዲቴት አድርጓል። እግዚአብሔር ወንዙ ላይ ከጎኑ ተተክሏል። ፍሬውን ሳያቋርጥ ይሰጣል። የሚያደርገው ነገር ሁሉ ይከናወንለታል ይላል። ይሄ ነው ምክንያቱ። የጭንቀታችሁ ምክንያት ከምንጫችሁ ርቃችኋል። ከምንጭ ርቃችኋል ማለት ሐሳባችሁ እንደ እግዚአብሔር ሐሳብ አይደለም። ስሜታችን እንደሱ ስሜት አይደለም። ዓላማችን እንደሱ ዓላማ አይደለም። ከምንጩ ምን አድርገናል? ርቀናል፣ ጠፍተናል። ከዛስ ደርቀናል፣ ፍሬ አተናል። የመንፈስ ፍሬ ምንድን ነው? ሰላም፣ ደስታ፣ ፍቅር፣ ትህትና፣ ነፃነት፣ በረከት፣ ምስጋና፣ መትረፍረፍ፣ ሰላም ርቆናል። ለምን ቢባል ከምንጩ የሚያርቅ ሐሳብ፣ ከምንጩ የሚያርቅ ስሜት ነው ያለን። በአምላክ ሕግ መተዳደር አቁመን ሰው በሰራው ተፈጥሯዊ ያይደለ ሰው የሰራው በጣም የፈረሰ ሕግ ላይ ራሳችን አድርገናል። ይሄን እያደረግን እንድንመጣ አምላካችን ይርዳን ነው የምለው። ስለሰማችሁን ከልብ አድርጌ አመሰግናለሁ። ሐሳባችሁን ስለምፈልገው ያያችሁ ሰዎች ሁላችሁም ኮሜንት አድርጉ። ይሄ ነገር ልባችሁን ከነካው እናንተን ለማውራት ብዬ ነው ከከተማ ወደ ጫካ ወጥቼ እናንተን የሚጠቅም ነገር ለማውራት ብዬ ነው የመጣሁትና እባካችሁን ለሚጨነቁ ሰዎች በሙሉ ላኩላችሁ። ይሄን ማየት አለባቸው ብላችሁ ለምታስቡ ሰዎች 50 ሚኑ 100 ሚኑ 1000 ሚኑ ቴሌግራማችሁ ላኩ። እግዚአብሔር እንደ ድንገት ደርሷቸው ህይወታቸውን ከቀየረ መልካም ነው። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ጠቃሚ ኢነርጂ ያለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አምላክ ይስጥልኝ።